እንትን ሊለኝ ለጊፍተሮቹ ስጣቸው ምናምን የተበላኸውን ምናምን ሲለኝ እኔ ደግሞ ቁማር ነው ሚዲያ ላይ እንደዚህ ቁማር ነገር በቃ አላስተላልፍም ብዬ ላሽ ብዬ ከሱ ጋር ግን በውስጥ አውርተን እንዴት ነሽ ምናምን ብሎ በቃ በውስጥ ጀለሶንም ምናምን አለሁልሽ አባቴ ምን ያስፈልጋል ምናምን ሲለኝ በቃ አሁንማ ቻሌንጅ ሊጀምር ነው ባጃጅ ሊሸልም ነው ስለው ባጃጁን በቃ እስጢፍዬ አባቴ ስንት ነው አለኝ። እኔ ደግሞ በቃ 350 ቢሆን ነው ብዬ ስጠይቅ 700,000 ነው ባጃጅ 700,000 ነው ያልኩት። በቃ ጨምረን ለምን ዲዛይር አይሆንም አለኝ። አይን ውስጥ እንገባለን የኔ ወንድም ዲዛይርማ ትጎጅብኛለሽ ነው እኔ እና እሱ ስናወራ የነበረው። በቃ ባጃጅ ቤቶቹን አገናኘኝ። አየር ላይ ብሩ ይገባል፣ ባጃጁ ይገዛል ምናምን በቃ ያረዳ ልጅ እንዴት ነሽ ነው የምንባባለው፣ እናወራለን። ከዛ ግን ከሆነች ታይም በኋላ ምን አለኝ፣ ግራውንድ ስር ነኝ አባክያ እና እስቲ ዝም ብለሽ ወደ አዲስ አበባ ሊሆነ ሰው 50K እስቲ በቃ ላኪ ታሟል ተባልኩ ስባል እኔ ደግሞ ያራዳ ልጅ ነኝ። እኔ የሚው ሳምፕል ስቱዲዮ እየተቀዳው ነው እና ስወጣ አንድ ላይ አንቺም ስትወጪ እኔም ስወጣ እናወራለን አልኩት። ከዛ በኋላ ያላሽ ተባለና ኔክስተኛው ቀን ላይ 17 ስልክ ቼክ አድርጊልኝ እና ለሲስተር ከዩኒቨርሲቲ ተመርቃ ጊፍት ልገጭ ነው አለኝ። አሁንም ድጋሚ ሳምፕል እየገባው ነው ያራዳ ልጅ አልኩት። እኔ እኮ ገብቶኛል ግን በቃ መቼም አልሸወድም። ያው ምናልባት ደግሞ ቼክ ሊያደርገኘውን ባጃጅ ስለሚገዛ በ50,000 ብር ይገምተኝውን አልኩና አይ 50,000 ብሩንማ መቼም አልክም አልኩላችሁና ያራዳ ልጆች። አሁን ትላንትና ሳይ ግርግር ተፈጥሮ ማሜ ጋ ምናምን ቴክስት ላይ አሁን ቅድም ከ3 ሰዓት በፊት እናንተ ገብታችሁ ገብቼ ንቀት ነው ወይ እኔን 50,000 ብር የጠየቀኝ ሌላ ቦታ ኢንሚሊየንስ እየጠየቀ እኔን ለምንድን ነው 50,000 የጠየቀኝ አልኩት። እመቤቴ ንቀት ነው አልኩት። ለምሮ የምጠየቀው ብራዘር አርቲስት ነኝ አይደለ እኔን ኢንሚሊየንስ ለምንድን ነው ብዬ አንተም ማመንካቸው አለኝ። ጊፍት ሊዮ ብዬ እስካሁን የበላህን ዩኒቨርስ አልሰጠው ስላልክ ነው። ቆይ እስጢፎ በየትኛው በቲክቶክ ነው የተጻፈልህ? ቲክቶክ ከዛ የአረኛ ኢንስታግራም ነው ስልክ እናወራለን። በቃ ዘፈኔን ራሱ ከፍተው ቺል እያደረጉ ነበር። ዛሬ ስትጽፍ ነው? አይ ስትጽፍ በአይጂ ነው የተጻጻፋችሁት? አዎ ዛሬ አሁን ስንጻጻፍ በአይጂ ነው። ቅድም በቃ ግርግሩን ሳይ ምን ሼ ነው ቲክቶክ ላይ የሚወራው ነገር ምናምን ስል እደውልልሻለሁ ምናምን ነገር አለኝና ከዛ ግን እና 50,000 እኔ ንቀት ነው እንዴ ጠየከኝ ስለው እናንተ ጋር ያለውን ነገር በቃ እያየው አሁን መጨረሻ ላይ ስለዚህ በቃ ቻሌንጅን እኔ ችግር የለውም አባቴ ሞተርም ቢሆን እሸልማለሁ። የአራዳ ልጆች በቃ ይመቻችሁ። እሺ ቻሌንጅ አንተ ሚድ ነገር እንትን ፍርድ ቤት ሂዱ ቻሌንጅ እንደ እኔ ፍርድ ቤት ዘፈን ላውጣ ነው። እኔ እንደዛ እንትን አይደለም። የአራዳ ልጆች እንግዲህ አካላዊ ጥቃት አላደረሰም። የተበላችሁ ቲክታከሮች በእርድናው ነው የበላው። ግን የሊቢያዎቹ ያሳዝናል። እንዳትፋቱ። የሊቢያዎቹ ሀርድ ነው ማርያምን። ኧረ ተው የማሜ 1 ሚሊዮን ብር ተበልቷል። ማሜ ወይ አሰበርሽ ይሆናል በቃ ኃይለኛ ምርቃና ላይ ነው እንጂ 1 ሚሊዮን ብር ብሮ እንዴ! እኔ ኢንተርቴንመንት ራሱ የልጆቹ የትምህርት ቤት ክፍያ ነው ኢንተርናሽናል አስመዝግቧል። ቴሌ ብር ብሎ ሉሊትን ልኮልኝ ራሱ ነበር። ሉሊት ስትሉ መጣችልኝ። ሉሊትዬ እኔ በቃ አራዳ ልጅ አድርገሽ ነገሩን ፊክስ አድርጊው በቃ እኔ የ6 ኪሎ ልጅ ነኝ ምናምን በቃ በአዲስ አበባ ልጅ ሙድ ነው ሲያወራ የነበረው። ባይዘዌ በዚህ አጋጣሚ በላቸውን በጣም ያደንቀዋል እና እሱን አልበለውም እንዴ በሌ አትክል መቼም ወቃቸዋለሁ በቃ በልጅ ኧረ እኔ አልደውልም ብራዘር በቃ ሞተር አድርጌዋለሁ። እሺ ጋይሶች ይመቻችሁ ቻው። እኔ እኮ ተል ብዬ መርቅኝ እኮ እኔ ለጆን ዳንኤል እንዳልነግረው ስለኝ ኧረ ችግር የለውም ቲክቶክ ላይ እየደወለልኝ እኮ አካውንት ንገረኛል ሊሚት ይችላል አለ። ኧረ ችግር የለውም ሊሚት ምን ሆነህ አለ። መንግስት ነኝ እኮ ራሴን እየቆለልኩ ነው እኮ። አይ ማሚ በግድ ሌላ ማሚ ግን ዋናው አንተን አሁንም ቢሆን በጣም የሚገርም የፈጠነ ነገር ስለው ግን ለጆን እንዳልነገር ይደብረዋል ምናምን ብራዘሬ ነው ምናምን ሲለኝ ኧረ ምናምን ችግር የለውም ምናምን ነገር እና አሁን ከ10 ቀን ነው ምናምን በኋላ እመጣለሁ። እዚህ ገስት ሃውስ ምናምን ሊያዛለኝ እዚህ ቦሌ አካባቢ ከአንተ የማይርቅ ቦታ 5 ክፍል ለእኔ ይሰጣል የተባልኩት ማለት ነው። እና 5 ክፍል ያዛለኝ
እኔ ተከራይቼው ለአንተ ሊሰጠህ ነው እኮ አስበዋል። እናንተ ዝጠፋችን ማለት ነው። አንተ ከባድ ቀበረኛ ነው ግን እግዚአብሔርን ነው ሰው እያጠላልፏል፣ ህዝቡ ተጠላልፏል እያልኩ ምን ሆነሃል? እንዴት አርጎ ያነካቷል ሲስጥ አስበዋል በራሱ ሳንቲም እና ማለት ነው። ምናምን ቦሌ ያዝልኝ ገስታ ውስጥ ምናምን ፍሬውን እንዲህ ምናምን የተፈረፈሩሽ መፍሩሽ ይሆናል። ኧረ ችግር የለውም አለ ያልኩት። ከዛ ምን እንትን አለ እንጂ እውነትም ላምበርጊኒ ትያለሽ አለ። የተመኘውልህ እሱን ነው፣ እሱን ገዛልሃል አላለኝም። ማለት እንዴት ነው እንደዚህ የዋለቱ ቀመሃል ማለት ነው። እግዚአብሔር አይፎን ለእንትና ለኒሞና አይፎን 3 አይፎን እንደገና ምን አለ የ1 ዓመት የትምህርት ቤት ኔክስት ስንት ዓመት ነው ኬጂ የሚማረው? 3 ይርስ ምናምን ዘግቼዋለሁ አለኝ። ተዘግቷል እኮ ዘግቼዋለሁ። ተቆለፈ ምን ሆነሃል ሰውዬ? በቃ እኔ እያወራ ያለው እኔ ከመሌ መሰለኝ ምን ሆነሃል? አላህ ምስክር ነው። በዚህ በግራ በኩል ነበር ስቅም የነበረው፣ በቀኝ በኩል ማን እንዳመጣው ካላህ ውጭ እኔም አላውቅም ምናምን። እዚህ ጋር ነበረው ሰውዬ በቃ ምናምን ሰሚራ በቃ አለፈልን ነበር። ያው ፊት ለፊት ኑፍ ደርቤር አልኳት። ውይ መብሩክ እንኳን ደስ አለች አልሐምዱሊላህ አልኳት። በቃ አሁን ኮንዶሚኒየሙ ይሳካል ምናምን አሁን እንትኑን ላምበርጊኒ ከሚሆን በቃ ቪኤት እና በቃ ገስት ሃውስ ምናምን ነገር ይሆናል። ሶስት መኝታ ምናምን እኔና ሰሚራ ተጨቃጨቅን እያልኩ እኔ ባለ 2 መኝታ ላይ ኧረ ማሚ በእናትህ አታስቀን። ተበልተህ ታስቃለህ አንተ። ጉድ እኮ ነው። አላህ ምስክሬ ነው። እኔ ባለ 2 መኝታ ነው ብላት ሰሚራ ኖ እንተው አለች። በቃ ሰራተኛው አለች። ባለ 3 መኝታ ይሆን አለች። ማሚ ልጁ እኮ ምላሱ በጣም ነው የሚያሳምነው። በጣም ያሳምናል። ኧረ ቢስሚላህ እውነት ነው የምልህ እንትን ውስጥ ነው የሚከት እንዴት ወንድሙ በቃ ምናምን እያለ ነው የሚመጣውና እኔ እኮ ልልክለት አንድ ፍላወር ሰጥቶኝ አያውቅም እኮ አንድ ቀን። የምን ፍላወር ሜምበሩ ነው አያውቅም። እኔ ማሚ ግን እንዴት ላልሰጠ ሰው ግን እግዚአብሔርን እንዴት ላልሰጠ እኔ ሴታቋል አንተ ቤት ነው ካርሎስ ቅድም ከሳሚ ጋር ስታወሩ ነበር። ማሜ ያልከኝ ጉቺ መጣች። ጉቺን አስገባት ምናምን ሲል አይ ጊፍተር ምናምን ፎሎ አድርጎ ሂዶ ሰውዬ ጊፍተር 40 ላይ ብሊቦ ልካል። እኔ ጋር እኔ ኮተት እንደዚህ ፎሎ አላደርግም። የጆን ዳንኤል ጊዜ ማንና ፈረንሳይና የሆነ ሀገር ሲኖራቸው ጆን ዳንኤልን በላው 3 አንበሳ የተጫወተ ማለት ነው። እና የፈጠነ እየሮጠ መጣና በውስጥ ራሱ ማሜ ፕሊስ ከጆን ዳንኤል እንዳትጠይቀዋል እንዳትቀበለው ይሻለ እኔን የምሰጥ ሲለኝ በጣም ነው የተደመምኩበት። በቃ ተደመምኩ ብቻ ሳይሆን እጅግ በጣም ነው ልክ እንደዚህ የሚያደርግ እኔም እኮ አንድ ኑር ሁሴን አለኝ ኤቭሪ አሁን ያው ቆይ እኔ ለነገሩ ልክ ነገ ይሰጠኛል በሚል ተስፋ እኮ ነው አይደለም እንጂ እኔ ከፍልለታለሁ እንዳትቀበለው አለኝ። እኔ እንትናን በልቼ ጆን ዳንኤልን እና በጣም ይሄ ቅድሙ ልጅ አሁን የበላው ልጅ እኔና ጆን ዳንኤል እኔ ፈረንሳይ ያሸንፋል ብዬ ሄድኩ፣ እሱ የሆነ ሀገር ያሸንፋል ብሎ ሄዶ ተበላ። ኦኬ ከዛ በኋላ መጣና በውስጥ ማለት ነው ራሱ ነው የጻፈው። ይሄ ራሱ ያ ሄሎክ ማለት ነው እንዳትቀበለው ከጆን ዳንኤል እኔን የምሰጥ ስለኝ በጣም ተደመምኩበት። በምንድን ነው የተደመምክበት ካልከኝ እንዲህ አይነት ጊፍተር አለኝ እኔ ኑር ሁሴን የሚባል በጣም የሚወደ እንዲህ አይነት ነገር ላይ በቃ ሄዶ ይቆልፍልኛል፣ ይዘጋልኛል። እኔም እኮ ምርጥ ጊፍተር አለኝ ኑር ሁሴን የሚባል አንተ በቃ ጆን ዳንኤል በጣም እድለኛ ነው አልኩት። ምርጥ ወንድም አለው እንዲህ በማለት ብቻ አልኩት። ከ3 አንበሳ ስንት እንዳወረድኩት ታውቃለህ? በ1 አንበሳ በቃ እንዳሰጠኝ አልኩት። 1 አንበሳ ብቻ ስጠኝ አልኩት። ለአንተ መልካምነት በጎነት ገባ። እኔ ለጆን ዳንኤል እከፍልለታለሁ ሲል በጣም ተገርሜ ማለት ነው። ያኔ ነው በቃ የተግባባ ነው። ይመጣል፣ ገዝት ይገባል ምናምን። እስኪ የሚያስቅ ቪዲዮ ምናምን ሼር አድርግልኝ ይላል። የድሮ ገና ላይፍ ላይ ስመጣ ምናምን ነገር የሆነ የፍጨት አስተማሪ የምመስለው የሆነ ሆረር እንዳለ በቃ ልክለታለሁ። ይስቃል። በቃ የሆነ ሲስቅ ሁሉ 3 4 መስመር ኢሞጂ ነው የሚልከው። ለካ ሙድ እያያዘ ነው። እኔ እኮ የሳቀልኝ መስሉኝ
ሄኖክ እኮ ጆይን ስልኔ ቤት በቃ የሚያስቁን ነገሮች እየፈለግኩ ነው የማስበው። ፊቴ ላይ ቀልዳለሁ፣ እዛ ላይ ቀልዳለሁ። እሱን ለማሳቅ ቀመረና ደወለ አባቴ። ሄሎ ማሜ ምርቅን ብዬ አይ ስለው በያለ ብሮ ያራድዬ ልጅ እንደዛ ነው ያራዳ ልጅ እንዴት ነው ጩጬው ምናምን ነገር አለ። ኧረ አሪፍ ነው ምናምን በቃ ምናምን ነገር አለ። ጀመረ ለእኔ አይፎን፣ ለሰሚራ አይፎን። እኔ አንድ ነገር ልንገርህ፣ ትልቅ ነገር የሚመኝ ሰው በጣም ደስ ይለኛል እና ላምበርጊኒዋን ፕሮሚስ አለ። እኔ ሰውዬ ምን በስናይፐር ግንባሬን ብትለኝ እንደዛ እንደነግጠም ላምበርጊኒውን ዘጋውልህ ካለኝ እያልኩ ነው። ሰውዬ ምን ሆናል? ራሱ ድፍረት አዲስ አበባ ላይ ላምበርጊኒ ልትነዳ ማሜ ለበጎ ነው። እስኪ ይመለሳል ወይ ደግሞ ይጠፋል። ልጁ አይቀርም። እግዚአብሔርም ማሜ አይ ይመለሳል። ይኸውልህ እኔ የሆነ ነገር መፈጠሩ አይቀርም ማሜ። ገብቷል። እዚህ ጋር ኦቴፍ ኦልሞስት ሎንግ ታይም ከተበላ ኦልሞስት ወደ 4 ወር ምናምን ያልከን አይደል? ኦቴፍ 4 ወር። እኔ ይኸውልህ ልንገርህ 4 ወር ከሆነ ገብቷል። ይሄ ነገር ያንተ መበላቱ የኦቴፍንም ገንዘብ ማምጣቱ ይሆናል። አይታወቅም። እንደዚህ ልጅ እንዲዋረድ ይሆናል። እግዚአብሔር አንዳንድ ነገሮች ስማ ብራዘር ማለት ነው እኮ በሱ ምክንያት ቻይና ላይ ማለት ነው ወሩ ሙሉ ነጭ ሩዝ እና የካርቶን ጁስ እየጠጣ እኮ ነው ሰርቫይቭ ያደረገው እኮ ሳንቲሙን ያጨሰን ሰዓት። አሁን ከዛ በኋላ ያጨሳችሁ ኦቴፍ ወደ 1 ሚሊዮን ብር ነበረ። ከዛ አሁን ወደ 480,000 ብር አካባቢ አለበት እኮ ከሰው ዘውሮ ማለት ነው የበለውን ነገርኩ። ኳስ ተጫዋቾቹ የማሜን ወደ አንተ የካናብን ወደ ማሜ እንደዛ እያደረገ ነዋ። ይኸው አሁን ጆን ለኳስ ተጫዋች ነው ወይ የሰጠው ስለው እኮ አዎ አለኝ እኮ አይፎን 17 እኛን ያዘዘንን ጆንን አስከፈለው ማለት ነው። ጆዬ ስንት ተበላች? እሱ ወደ 1 ሚሊዮን ብር ነው 2 ሚሊዮን ብር አካባቢ ቅድም ሲል አልሰማሁም። ስልኩላለው ማለት ነው ስልኩላለው ገባ። እኔ አሁን ስልክ አዞን ነበረ በሰዓቱ ማለት ነው የዛን ስልኩላ አሁን መልሶ ቅድም ለኳስ ተጫዋች ነው ወይ የሰጠኸው ስልኩን ስለው አዎ አለኝ። ገባ እኛን ያዘዙንን ልጆች ማለት ነው መጀመሪያ ኦርደር የተደረገውን ጆንን አስከፈለው ማለት ነው። ልክ አሁን የሌሎቹ እንደሚያስከፍለው ብቻ ሁላችንንም ፋራን ያደረገን አገጫችን ላይ ጺም ሳይሆን ንቅሳት እንዳለብን የተሰማኝ። የሆነ ነገር ቀብቷችኋል በስልክ እያወራችሁ እናቴ። እስጢፎርች የተመቸችኝ እግዚአብሔር በስልክ ራሱ ያወራ እኮ ነው። እኔ ላኩለት በእናትህ ለስጢፍ እኮ ቴሌግራም ላይ ስጽፍ ነበር እኮ እንዳትበላ ስምህን እንዳታበላሽ እረፍ ምናምን ያልኩኝ ቴሌግራም ላይ ጽፋለሁ። ለካ ጀለስ ባናለች በጊዜ ኧረ እስጢፎን እኔ ጆ ራሱ እንዴት እንደተበላ ሀገር ሙንገድ ጆ በጣም ምርጥ ሰው የአራዳ ልጅ እኮ ነው። እንዴት ጆይን ራሱ እንዴት እንደበላት ማሜስ ምርቃና ይዋ ስለሚያደርግ ነው። ቀን አሁን እዚህ ጋር እንድናርፍና አይሰራም። በቃ ቀን ነው ሲጥል ጣለ ነው እንጂ ቀን ሲጥል እምነት ነው። ቀን ሲጥል እምነት ማድረግ ይችላል ልጁ። እኔ ወላሂ መጀመሪያ እሱ ማዘዝ ሲጀምር 300-400 ሺህ ብር ጥቁር እንሁን ቀይ ሳያቅ ነው የሚያስገባልን የነበረውና የሚያዝ የነበረው ማለት ነው። ሰው ደግሞ በዚህ ልክ ካመነ አንተም አሁን ችግር የለውም በቃ ነገ ላይ የሆነ ነገር ታደርጋለህ። ምክንያቱም አምኖኝ ነው ያደረገው ትላለህ። መጀመሪያ እምነት ነው ቢውልድ የሚያደርገው። ቅድሚያ ችግሩ እኮ እምነት ነው ቢውልድ የሚያደርገው። ለዛ እኮ ነው የምትበላው። እምቢ ማለትም ይደብርሃል። ገባህ? ቀድሞ ያደርጋል። ቀድሞ ያደርግና ከዛ የሆነ ሰዓት ላይ በደንብ ነው የሚገነጥልህ። የሆነ ልጅ አለ እንዲህ ቲክታክ ላይ የማውቀውና የሆነ ታይም ላይ እንደዚህ ያደርግ ነበር። አሁን ላይ ፈቷል። እና እሱም እንዲህ ነበር የሚያደርጋቸው። መጀመሪያ ጊፍት ይስጣችኋል። ከዛ ጊፍት ላውጣላችሁ እያለ ሙሉ አካውንታችሁ ውስጥ ላይ ያሉን አልኩ ዝርፍ ነው የሚያደርጋችሁ አልኩ። ግን አንድ ያልታዘባችሁት ነገር ማለት ነው የሆነ ትኩረት ያልሰጣችሁ ነገር ጆ በዚህ ደረጃ እንዲህ ማለት ነው እንግዲህ ትልቅ ሸዋሻ የተደረገው ትልቁ እሱ ነው። እንግዲህ ሁለተኛው እኔ ነኝ። አንድ ቃል እንኳን በዚህ ደረጃ ምናምን ምንም አላለም። አንተ ማለት አልገረማችሁም? ግን ይሄ ነገር ምን ይላል ማለት በቃ ተበለው ማለት ምን ያመጣል? ገብቷል። እዚህ ጋር አሁን ወጥቶ ጀስት በግሉ የጀመረው ኬዝ ምናምን ሊኖር ይችላል። ፍርድ ቤት ምናምን አይታወቅም። ገብቷል። ሚዲያ ላይ ወጥቶ ስለተንጫጫ የሚፈጠር ነገር የለም። ጨራሽ ገንዘቡ ይርቃል በሚለው አስቡ ይሆናል። አሁን ላይ ድብልቅ ስላለ ነገሩ በቃ ወደ ፍርድ ቤት ነው ኬዙ ማሯሯ። ይኸውላችሁ ቅድም ለማሜ ደውዬለት ማለት ነው ከሄኖክ ጋር እያወራው ነበረ እና
በቃ ማይሆን ሙድ ላይ ሆኖ 2 ቀን ብቻ ይስጠኝ የማሜን ኬዝ ጨርሼ የእናንተንም እጨርሳለሁ ሲለኝ እኔ ፈጣሪን ነው ማስቀድመው። ይኸውልህ ፈጣሪ የማይፈታው ነገር የኢትዮጵያ ፖሊስ ሊፈታው አይችልም። ተስማማና? እሺ እኔ ችግር የለውም 150 ሺህ ብሩ ይቅርና ይቅር ሳይሆን ጊዜ እሰጥሃለሁ ዛሬ የማሜን ጨርሰው እኔም ልጠይቅልህ 2 ቀን ከጠበቀ ብዬ ማሜ ጠየቅኩ አልጠየቅኩም? ወላሂ ላዚም ጠይቀኸኛል። አዎ 2 ቀን ተውለትና በቃ በ2 ቀን ውስጥ ካልሰጠ ዛሬ ያሰብከውን ከ2 ቀን በኋላ ለልጁ ትምህርት ቤት ምናምን ብለህ ነው መሰለኝ ለእኔ ያዝን ነው መሰለኝ ቅድሚያ እንዲሰጠኝ ፈለግከው አንተ። አዎ ምክንያቱም ችግር የለውም አንተ እኮ አልከኝ ልጅህን ትምህርት ቤት ማስተማር አልቻልኩም ምናምን ስትለኝ ችግር የለውም በቃ የእሱን ጨርስና ዛሬ አንተ ደግሞ ሉሊት ነኝ የምትል አካውንት ስንቱን የዘረፈች ልጅ እኔ ነኝ እያለች ነው ያለችው። አንድ ቁጥር ጻፊ ሉሊት እና እናስገባት ማሚ። ኧረ አስገባት ሉሊት የታለች? አንድ ሰው እስቲ ዝቅ በሉና እግዚአብሔር እረኛዬ ነው የሚለውን አካውንት አስገቢት። እዚህ እንትን ውስጥ የሄድንበትን አስወጣቸው ነው። ሞዴሬተር አብነት የለም የለኝም። ኦኬ አስገባት እስቲ እግዚአብሔር ባይዘዌ ሸዋሿ እንደዚህም ልሰራ ቢሞክር ሉሊት የምትባያዋለች መቅረብሽ አይቀርም። እግዚአብሔር እረኛ ነው የሚያስገባው። ይህ ሸዋሿ አካውንት ነው። እኔ እርግጠኛ ነኝ ገባም አልገባም እዛው መካሰስ ይሻላል። ፕራይቬት ነው አካውንት ፕራይቬት ነው። ማሜ ነው ማስገባት የሚችለው። እሱም ማስገባት አይችልም። ገስት ከላከች ብቻ ነው። ገስት ደግሞ ሙሉ ነው። ማሜ ያስገባት። ፕራይቬት ከሆነ አካውንት አንተ ብቻ ነው የምታስገባው። እሱም ማስገባት አይችልም ፕራይቬት ከሆነ። አይ ከላከ ማለት ነው። አንዴ ቆይ ገስት እንትን ልበልልሽ እና ላኪ። አንዴ ገስት ላኪ ልቀንስልሽ። ገስት ቶሎ በይ። ገስት ቀንሼልሻለሁ ላኪ። ገብታለች። ቆይ ሰላም ነው እግዚአብሔር ረኝ ሉሊት የተባለች ነች። ሰላም ሰላም፣ እንዴት ናችሁ? አስወጣ ወንድ ነህ? ሉሊት ነኝ አላልክም እንዴ? ሴት ነች እኮ ሉሊት። ይኸውልህ ወንድሜ ሉሊት ማለት እህቴ ነች። እኔ ሊቢያን ያለሁት፣ እሷ ኢትዮጵያ ነች። እሷ እህቴ ነች። ኦኬ የእሱ ባለቤት የተባለችው የእሱ ሚስት የተባለችው ማለት ነው። ሉሊት የተባለችው የኔ የእህቴ አካውንት ነው እና ሄኖክ የተባለው ሰውዬ እዚህ ሊቢያ ብር በልቶኝ ነው። እኔ ፎቶ አለኝ። ፎቶውን ስለያዝኩበት ቪዲዮ ምናምን ስለያዝኩበት እኔ ፖስትልሃለሁ ስላልኩበት ነው ብር አስገባልሃለሁ እያለ 2-3 ጊዜ ብር ያስገባልኝ። አካውንቱ የእህቴ አካውንት፣ ፎቶውም አለኝ መረጃም አለኝ። ምንም ቪዲዮ መክፈት ትችላለህ? ቪዲዮ ክፈት እስኪ። እከፍታለሁ። ኦኬ ቀስ ብላችሁ ኢንተርቪው ያድርጉት። ቀስ ብላችሁ ተረጋግጣችሁ። እሺ ማም ቤላን አስገቡት እስቲ ማሚ። እሺ ስምህ ማን በል አባቴ? እኔ ናቲ ይባላለሁ ብራዘር። እኔ 4 ኪሎ ልጅ ነኝ። ናቲ ይባላለሁ። ሄኖክ የሚባለው ልጅ የቅድስተ ማርያም ልጅ ነው፣ የሰፈሬ ልጅ ነው እና ለማንም የማይመለስ ነው። እንኳን ለእናንተ አይደለም ለእኔም አልተመለሰም። የተናገርኩት ነገር ማለት ነው። አዎ እኔ ምንም ያለውን ነገር እናገራለሁ። እኔ ሊቢያን ያለሁት ብር በልቶኝ የኔን ብር ፎቶ ቪዲዮ ስላለ እኔ ይስማ የሰፈር ሰው ይልኝ ይወቅልኝ። እኔ እዚህ ሊቢያ ቀረው አንተ ብሬን በልተኝ ብየው 2-3 ጊዜ በአካውንት ቆይ ምናምን ብላም ሳገኘው ይልና 50 ሺህ ልክልኛል። አንዴ ሳገኘው 100 ሺህ፣ አንዴ 30 ሺህ ምናምን እያለ እንደዚህ እያለ ዛሬ ነገ እያለ የሆነ ስንት ጊዜ ቤተሰብም መሄድ አልቻልኩም። ሉሊት የሚባለው አካውንት የኔ የእህቴ። እሺ ቆይ ወንድሜ አንዴ ቆይ። የት ነው የሚኖሩ እሱ? አሁን ሊቢያ ነው የሚኖሩ። ሊቢያ እንትን ነው የሚኖረው። የት ነበር መሰለኝ? ሉሊት ዙዋራ ነው። ሉሊት ኢትዮጵያ ነው ያለችው። የኔ እህት ነች፣ እህቴ ነች። ዙዋራ ማግኘት ይችላል። ቆይ እንረጋጋና አንድ ሰው ያወራው። ቆይ እሺ አንድ ሰው ቀስ ብላችሁ አሪፍ በቃ ትክክለኛ ሰዓቱ ላይ ደርሷል። አሁን አንዴ እሺ ስም ማን አልከኝ? ጥያቄ እንጠይቀው። እኔ ናቲ ይባላለሁ። ናቲ ይኸውልህ አንድ ሰው ናቲ አንዴ ቆይ ናቲ ማሜ ወደ 1 ሚሊዮን ብር በሉሊት የሚል አካውንት ሞዴሬተሮች ሚዩት አታርጉ። ሞዴሬተሮች ማነው ሰው ሚዩት አታርጉ።
ማሜ ወደ 1 ሚሊዮን ምናምን ብር የሚጠጋ ሌሎችም የተጭበረበሩ ምናምን ኦልሞስት ወደ 2 ሚሊዮን ምናምን ብር ወደ አንተ ወደ ሉሊት የሚል አካውንት ገብቷል። ምን ያክል ደረሰኝ? ሉሊት የሚል አካውንት የላቸውም። ምን እህቴ ነች። እኔ ሙሉ ዋስትና ማሜ ስንት ብር ነው ገባ እያልክ ያለው? በሉሊት በሚባል አካውንት አልገባም። ሉሊት በሚባል አካውንት አልገባም። ሉሊት የሚለው አካውንት የኔ እህቴ ነው። እኔ የኔ እህቴ አካውንት ነው። ታዲያ ይኸው እዚሁ ጋር ላሳያ። ያሳይ። ምን ችግር አለ? ይህ አካውንት ነው ብራዘር። ደረሰኝ እኮ ሊሰሳቶ ሊሆን ይችላል። እኔ ነኝ እኮ ያስገባሁት ማሜ ማለት ነው። እንዴት አልገባም ትላለህ? ደረሰኝ ያሳየኝ፣ ችግር የለም። ሉሊት አካውንት የሚል አካውንት ከገባ አሳየኝ። እኔ እኮ እንደዚህ አብራ እየሰራች ቢሆንስ ለምን ታውቃለህ? እኔ ብሬን ተመልቼ ብራዘር አንቺ በቪዲዮ ሉሊት ማለት ይችላል። አካውንት ነበረ አካውንቱ እና ታዲያ ምን ላሳይ? ያስገባበትን ደረሰኝ ያውጣ አንተ። ከዛስ አሳያቸዋል። እንደ ሉሊት አካውንት የሚለውን እንዳሳየ ደረሰኙን ለእነሱ አውጣና አሳያቸው። እዚህ ጋር እኔ እርግጠኛ ስለሆንኩ ነው። በእህቴ እርግጠኛ ስለሆንኩ ነው። እሱ እኔ እዚህ ብዙ ብር የተበሉ ልጆች አሉ። እንኳን እኔ አይደለም 20 ልጆች እዚህ አመጣላለሁ። ሁላችንም በቪዲዮ እንወጣለን። ፋሚሊ እንግዲህ አሁን ምን ትላላችሁ? ይሄ ነገር እንዴት ነው መሆን? ላሳይ አሳይ። እኔ ማሜ ፊት ለፊት ነው የምናገረው። 100% እርግጠኛ አካውንት ይኸውልህ፣ በሱ ይኸውልህ፣ ስማኝ ማሜ አንዴ ዝም በሉ። ልጁን እያዋራሁት ነው ቴሌግራም ላይ። ሄኖክ የሚባለውን ዝም ብላችሁ ስሙ። ሞን ዝም በሉ ስትባሉ አትሰሙም። ልጁ እያወራኝ ነበር፣ ዘጋው። ኦኬ መሆን አሳይ እያለ ላሳይ። ይሄ ነገር ችግር አይፈጥርም። እሱ ሊቢያ ነው ያለው፣ እህቱ አዲስ አበባ ናት። ማሜ ይኸውልህ የሆነ ነገር ልንገርህ። አንድ ሚሊዮን ብር ካልሆነ ያስገባኸው 1 ሚሊዮን ብር አትበል። አንተንም ሊያስጠይቅ ስለሚችል ያስገባኸውን በትክክል ተናገር። ማሜ እኔ የሆነ ነገር ልንገርህ። አንዴ እኔ ይኸውልህ በእርግጠኝነት 100% ስለሆነ ነው እንደዚህ በቪዲዮ ወጥቼ የማወራው ማለት ነው። ሉሊት ማለት የኔ ታናሽ እህቴ ነች። የሚገርም ነገር እና እኔ ቪዲዮ አለኝ። ከፈለክ ቪዲዮንም እልክልሃለሁ። ሄኖክን እንደዚህ ራቁቱን ቪዲዮ ይዤበት እኔ የሰፈር ልጅ ነው። እኔ 4 ኪሎ ልጅ፣ ማንም ሰው ያገኛል። ይሄንን ቪዲዮ ፖስት አደርግልሃለሁ ብዬው ነው። ብር ባገኘሁት ቁጥር እኔ አባሬ ብሬ ስጠኝ ባልኩት ቁጥር በሲስተር ብር የሆነ አካውንት ብር ያስገባልኛል፣ የሆነ ብር እንደዚህ ያስገባልኛል። አንተ 100% እኔ በዛ አካውንት 1 ሚሊዮን ብር እንዳላስገባህ እኔ እናገራለሁ። ስንት ነው ያስገባሁት? አላቅም እኔ ስንት እንዳስገባ። እኔ ሰሞኑን 50 ሺህ ብር አስገብቶልኛል። እሱን ነው የማውቀው። ማን? ማሜ አንዴ የሉሊት ወንድም እንዴት ነህ ወንድሜ? ሰላም ነው? ልላክልህ። አንዴ የሉሊት አካውንት በአንተ ስር ነው ያለው። የሉሊት አካውንት ኮንትሮል የምታደርገው አንተ ነህ? እኔ አይደለሁም፣ እራሷ ነች። እኔ ነኝ። የኔ ብር ነው ሲገባ፣ የኔ ብር ሲገባ እንደዚህ ገብቶልኛል ወይ ብዬ እላታለሁ። ሄኖክ ደረሰ ስክሪንሻት አድርጋ አሳየን እስኪ። አካውንቱን ስክሪንሻት አድርጋ አሳየን። ባላንሱን ሌሎቻችሁ ዝም በሉና ሆን ብቻ ያውራ። ባላንሱን ስክሪንሻት አድርገ እሷ ትላክልህ እህትህ። ካርሎስ ምን ተፈጥሮ ነው? አንድ ጊዜ ታስረዱኛላችሁ? ካርሎስ ምን ተፈጥሮ ነው? አካውንቱ ቆይ ምን አለ መሰለህ፣ አንዴ ቆይ ለቤላ ክሊር ለማድረግ ሄኖክ የሚባል ጊፍተር መጥቶ ህዝቤ የተሻለ አገኛለሁ ብሎ የአባቱን ስም በትክክል መጻፍ ለማይችል ሰው የሀገር ገንዘብ ሲያስገባ ነበር። ተቸገርኩኝ አጣውኝ እያለ የአንዱን ወደ አንዱ እያደረገ አሁን በጣም ብዙ ሰው ተነካክቶ ብዙ ሰው ተበልቷል። እና አብዛኛው ሰው ደግሞ ብር ያስገባው ይሄ ታች እግዚአብሔር በሚል የገባው ወንድማችን በሱ እህት እንትን ነው ሉሊት በሚል እና ሉሊትን ከዚህ በላይ ምንም አይበልጥባትም። ነገ ፍርድ ቤት ለፍርድ ቤት እስር ቤት ከምትጠይቃት አሁን ቀስቅሳትና መጠየቅ ያለባትን ትጠይቅ። ከተሳሳት አንግልም እንዳንከሳት
ችግር የለውም። መሞኒ የእሷ ብር የገባላት ከሆነ እንደሱ እሱ ብር ካስገባላት ትጠየቅ፣ ችግር የለውም። ብር ያስገባላት ግን እኔ ልነግርህ የፈለግኩት አሁን ዋናው ነገር እኔ ልነግርህ የፈለግኩት ነገር ብር ያስገባልኝ ሰሞኑን 50 ሺህ ብር አስገብቶልኛል። 50 ሺህ ብር 2 ጊዜ አስገብቶልኛል። እሱንም ያስገባልኝ ሄኖክ ነው። ይሄንን ልነግርህ ነው የፈለግኩት። ሌላም የገባ ብር አለ ካለ በህግ ይጠይቃል። ችግር የለውም። እኔ ንጹ ሰው ስለሆንኩ ችግር የለብኝም። ወንድሜ የምትሰማኝ ከሆነ ሄኖክን የት ነው የምታውቀው? እኔ አውቀዋለሁ። የሰፈሬ አለኝ እያለ ነው። ትክክለኛ ፎቶ የሰፈሬ። እሺ ፎቶ ልታሳየን ትችላለህ? ፎቶ እልክልሃለሁ፣ ፎቶንም እልክልሃለሁ። ጭራሽ ከፎቶም አልፎ የራቁት ፎቶ አለኝ እያለ ነው ያለው። ቪዲዮ አለኝ እያለ እሱ እኔ የባህር ብር በልቶኝ እዚህ ቀርቻለሁ እየነገርኩ ነው። ምንድን ነው? እንደዛ ከው አንዴ ወንድሜ ናቲ፣ ይኸውልህ አሁን ሊቢያ ካለ የምናገኝበት ሊቢያ አካባቢ እኛ ሰዎች ስላሉን ሊቢያ አካባቢ ቦታውን ታውቀዋለህ? የሚኖርበትን ምናምን አውቀዋለሁ። ዙዋራ ነው። እኔ ያውቁታል። እኔ የሚያውቀው ሰው ጽፎልኛል። ዙዋራ ነው የሚኖረው። ስለዚህ ልጅ ሊቢያ ነው ያለው። ገብቷል? በምንም አይነቱ አዲስ አበባ ላይ ያሉት እንዳለ እንትን ያሉት ማለት ነው ተቀባባይ ሰዎች። መጨረሻ ላይ አንድ ወደ ሊቢያ ትራንስፈር የሚያደርግ ሰው አለ አዲስ አበባ ላይ። ተቀባዩ ሄኖክ የሚባለው አሁን የገባው ልጅ ነው። ተቀባዩ ደጀን የሚባለው በቃ ቀደመ ለሰማኝ በእርዳታ ሰበብ ነው የተሰበሰበው። ይሄ ሁላ ኧረ እርዳታ አይደለም ማጭበርበር ነው። ነገ መልስልሃለሁ እያለ እርዳታ እንዴት ሰጡት? ነገ መልስልሃለሁ እያሉት ጆንጋ ጊፍት እየሰጠ አይተውት ነው። ጆንጋ ወደ 1 ሚሊዮን ኮይን ሲያወርድ ነገ ደግሞ ለእኛ ያወርድልናል በሚል ከዛም በኋላ ጆን አላነሳለኝ ስልክ ወንድሜ ነው ጆን ይላል ሲያስቀይስ አውቆ። ሰው ደግሞ ህዝቤ ሞኝ ነው ሄዶ ያስገባል አካውንቱ ላይ። ጆም ተጠቆረ ማለት ነው በሱ ምክንያት። አሁን ጆንም ተበልቷል ወደ 1 ሚሊዮን ምናምን ብር። ጆንም ብዙ ተበልቷል። ማሜም 1 ሚሊዮን ብር። ኦቴፍ የሚባለው ወደ ሌላ ቢዝነስ ነው ወደ 500 ሺህ ብር። ሁሉንም 1 ሚሊዮን ብር የሚነጫቸው እኔ ተመልሶልኝ አሁን 480 ሺህ ብር ይገኛል። እኔም የሆነ ቶሱና ይኸውልህ በዚህ 5 ቀን ውስጥ 6 ቀን ውስጥ የ20 ልጆች ገንዘብ እያንዳንዱ ብር ተቀብሎናል። ባህር አሻግራለሁ ብሎ የ20 ልጆች ብር ገንዘብ ተቀብሏል። 20ውንም ልጆች ከፈለክ ነገ በቪዲዮ እንደዚህ እኔ እንዲገቡ አድርግልሃለሁ። ሁሉም ሰው ወጥቶ ስለሱ ይናገርልሃል። ብር እግዚአብሔር እረኛዬ ነው። ደላላ ነው ማለት ነው ሰውየው። ማንም አይናገሩም። ዙዋራ ላይ ማንም አይናገሩም። እኔንም ብር የበላው እኮ ነገርኩህ። እኔ እኮ ብሬንም ወስዶብኛል እያልኩ ነው። ቅድም እኮ ይኸውልህ ቪዲዮን አሳየኋችሁ እኮ ለሁላችሁ። እኔ 1 ብር ቢገባ እኮ 1 ብር ገብቶልሃል ትለኛለች። 1 ብር ቢገባ 1 ብር ገብቶልሃል ትለኛለች። እኔ እደውልላታለሁ። እዚህ ቀርቻለሁ። የእኔ ልጆች አሁን እዚህ ሴቶች አሉ የተበሉ፣ ወንዶች አሉ፣ ብዙ ልጆች ብር የተበሉ ልጆች አሉ። 50 ሺህ ገባ ያልከው አሁን 2 ጊዜ አስገብቶልኛል። 2 ጊዜ አስገብቶልኛል። እኔ የማን እንደሆነ አካውንቱ እንደሆነ አላውቅም። 2 ጊዜ ግን አስገብቶልኛል። ምን መሰለህ አሁን እሱን እንተውና የልጁን ፎቶ እና ቪዲዮ ላክልን። እልክለት፣ ችግር የለውም። ለማሚ እልክለታለሁ። ማሚ የለጠፈው ፎቶ የሱ ፎቶ አይደለም፣ የራሱ ፎቶ ነው። የራሱ ፎቶ ነው ማሚ የለጠፈው። እኔ የለጠፍኩት የሱ ፎቶ ነው አይደለም ብራዘር፣ የራሱ ፎቶ ነው። የራሱን ፎቶ ነው የለጠፍከው። ዙዋራ ላይ እንዳለ ያውቀው። እኔ እኮ እየጻፉልኝ ነው። ዙዋራ ላይ እንዳላችን እናውቀዋለን፣ ግን ማንም አይናገረውም እያሉ ነው። ልጁ እንደፈለገ ነው የሚንቀሳቀሰው። አረቦቹ ምናምን ይዟቸዋል። በቃ ታዲያ እንዴት ነው አሁን ይሄ ነገር? ለዛ እኮ ነው የማይነካው። ችግሩ እኮ እዛ ጋር እንዴት ነው ነገሩ ነው ይሄ ነገር እኮ አሁን ኢትዮጵያ ላይ መጨረሻ ላይ የሚልክለትን ሰው እንዴት ነው አሁን የምናገኘው ነው ጥያቄ። በባንክ ትራንዛክሽንም አይሆንም ባይዘው ይሄ ነገር። አይ ትሬስ ይደረጋል እንደዛም ይመስለኛል። አይ ምን አለ መሰለ ቤላ ምን ያደርጋል አይደለም ካርሎስ ሄኖክ አንተ ብር ስታስገባ ሄኖክ እግዚአብሔር እረኛዬ ነው። የምን ሄኖክ ነው የምትለው? ናቲ ነው ስም ሄኖክ ሲለው ማሜ ቅድም አንተ ብር ስታስገባ ያስገባለት ወደ ማን አካውንት ነው? ሲበላ ቆይቷል። እኔ ብር ካስገባሁለት እኮ ወደ ማን አካውንት? ሁለት አካውንት ነው የሰጠኝ። እነሱን አካውንት ራሱ ጽፈህ ላክላችሁ። እኔ እልክላችኋለሁ፣ አካውንቱንም እልክላችኋለሁ፣ ፎቶም እልክልሃለሁ፣ ቪዲዮም እልክልሃለሁ። ምንም እኔ እንደዚህ ችግር የለብኝም። ባይዘዊ አዘለም አቀፈም አንድ ሰው አለ ኢትዮጵያ ላይ ቀኝ እጁ የሆነ ሰው ኢትዮጵያ ላይ አንድ ሰው አለው። ደጁ የሚባለው ነው። አንድ ሰው አለው። ደጁ የሚባለው ነው የሚመስለኝ። አንድ ሰው አለው፣ ግዴታ ነው። ገብቷል። ከኢትዮጵያ ወደ ሊቢያ ዝም ብሎ ገንዘብ ስለማይላክ የሚያምነው ሰው አንድ ሰው ግዴታ ይኖሯል። ያ ሲቀፈልን 1 ሚሊዮን ብር ካስገባላት የቅድሙ ልጅ አይደለም። እኔ ልንገራችሁ
የቀደሙ ልጅ አይደለም። ይኸውልህ ስማኝ፣ አዳምጠኝ። የቀደሙ ልጅም ሆነ አልሆነ የገንዘቡ መጨረሻ አለው። ገብቷል? ገንዘቡ መጨረሻ አለው። እንካ። ስለዚህ ይሄ በሉሊት ስም 100,000 አንድ ዙር ያስገባሁት ነው። ስክሪንሻት አድርግና ዞም አድርገው። ይሄ 100,000 ብር ነው። እሺ፣ ይኸው 100,000 ብር እኔ ነኝ ያስገባሁት። ሌላም ላሳይክ። አሳየኝ። እርግጠኛ ነህ አንተ ሉሊት? እርግጠኛ ነህ? አረ ማሜ እኔ እርግጠኛ ብሆን እንደዚህ በቪዲዮ አልወጣም፣ በኮንፊደንስም አላወራም። ለማንኛውም ከሄኖክ ጋር ያላት ግንኙነት ምንድን ነው? ምንም ከሄኖክ ጋር ምንም ግንኙነት የላትም። ሄኖክ የኔን ብር በልቶብኛል። የኔን አይደለም የማንንም ብር ይበላል። ኦኬ አንተ ስለተበላ ከኔ ተቀብሎ እዛ መስጠቱ ነው። እኔ ቪዲዮ አለ። አዎ ማሜ ቪዲዮ አለ። እኔ ራቁት ቪዲዮ አለ። መቀባበል ነው ነገር ማሜ ገብቷል። ይኸውልህ አሁን ላይ ቆይ አንዴ ቆይ። ይኸውልህ ማሜ የአንተ ይኸውልህ ይሄ ልጅ እግዚአብሔር ረኝ ነው የሚለው አካውንት ከዚህ በፊት ገንዘብ በልቶታል ሄኖክ የሚባለው ሰውዬ ገባ። ከዛ ከአንተ ገንዘብ ተቀበለና ለማን አስገባ? ለሉሊት የሚለው አካውንት ማለት ነው። ገብቷል። ቅድም ምን ካሌብ የሚባለው ደግሞ እኮ ተደጋገመ። አሁን ኤልያስ ነው። አሁን ቅድም የመጣችኋ ልጅ ብታስገባም ባታስገባም ቴሌ ብርም መሆን ሲናገር አልሰማችሁም? ቴሌ ብርም የሉሊት ባንኩም አዋሽ ባንክም የሉሊትን ነበር የሰጠው። ቅድም የገባችኋ ልጅ ታበሳቻት። ያ ምን ያክል ገንዘብ ቢኖ ብታበድረው ነው ብሰጠው ነው? ማሚ መጥቷል፣ ገብቷል፣ ልጁ ገብቷል። ሌላ ሰው የባህር ብር ወስዶብኝ እኔ ጋር ቪዲዮ አለው። ቪዲዮንም ከፈለግ ማሜ እልክልሃለሁ፣ ታየዋለህ። ፎቶም አለ። ራቁቱን ቪዲዮ ይዤ ይሄንን ነገር ፖስት አደርግልሃለሁ። እኔ የሰፈር ሰው ላክለት። ራሷ ተረጋጋለች። ወንጀል ውስጥ ተረጋጋችሁ። አሁን እያረጋችሁት ያላችሁት ነገር እናንተን ሁሉ በህግ ያስጠይቃል። ምክንያቱም ማሜ በውስጥ ቅድም ነግሬሃለሁ፣ አሁንም ጽፌልሃለሁ። ይኸው የጻፍኩልህ እናንተን በህግ የሚያስጠይቅ ነገር እየሰራችሁ ነው። መጥፎ ነው። እንትን ካፖሰትከው እንትን ነው። ይህ ልጅ እኮ ሊቢያ ነው ያለው እኮ ራቆት ፎቶ ያለ እኔም ተበልቼ ነው። ሊቢያ ላይ ሊሞት ያለ ልጅ እኮ ነው። እናንተ አሁን እግዚአብሔር የሚለውን ልጅ መስማት ያለባችሁ። እሱም እንደኛ ተበልቶ በቃ ቪዲዮ ስላለው ሊያስመልስ ሲል በዚህ ልጅ በዚህ ማሜ ነው የከፈለው ማለት ነው። ልክ ነኝ ወይ? እንትን የራቁት ሊቢያ ነው ያለው አይደል? አሁን ልጁ አዎ የራቁት ፎቶውን ከምትለቀው አንደኛውን እዛ በረሀብ ሲሞት ሬሳውን ትለቀዋለህ አንድ ላይ ከላኩልህ አይሻል እኮ? አዎ ለዛ እኮ ነው አይቤላ እንዴት እሱ እኮ ጋንግስተር ነው ያልተረዳችሁ በሱ ስር ናቸው። አዎ ሁሉም በሱ ስር ስለሆኑ ከዚህም የሚሄዱት ልጆች እኮ አልቅሰው የመጨረሻ ቪዲዮ መስራት ደረጃ የደረሱት እዚህ እየተለመነላቸው ትኬት እየተሸጠ እናት እዛ ወጥታ ነጠላ አንጥፋ እየለመነች እኮ ነው ገንዘብ የተላከላቸው እና እንትን ያሉት ልጆቹን ሲያሳግት ልጆቹን እዛ ሲበድል የነበረ ልጅ ነው። ገባህ አይደል? ለማንም አይመለስም አለ ገና እንደገባ አይደለ? እኔ እናቱንም ደውዬ አውርቻታለሁኝ። የሆነ ልጅም ደግሞ ገብቶ እችን ልጅ ኦንላይን ግቢ ይበልልኝ ብሎ ምናምን ስልክ አሳይቷል። ዋናዋ እና ደግሞ መጠየቅም ካለባት ደግሞ የምትጠይቀው ከሱ ጋር ኮኔክሽን ያላት ሚስቴ ናት ብሎ ያስተዋወቀንም የእሷ ልጅ ነች። ገባህ አይደለ? ሌላ ማንም ሰው አይደለም እዚህ ቦታ ላይ። ሉሊትን ነው እኮ እያለ ነበሩ አይደለ? አይደለም ሉሊትን ሳይሆን ይኸውልህ ኒያት ነው። አንድ ቅድም ቤኪ የሚባል ልጅ ገብቶ ስልክ አላሳያችሁም? ልኮልኛል። ይሄ ቤኪ ልኮልኝ ነበር ስክሪንሻቱን አንድ የመጣች አሁንም ልልክልህ እችላለሁ። ይኸውልህ እሱ ሳይሆን ይኸውልህ ልጅቷ ጋር እኔ አወራት ነበር። ቀንም ዛሬ ደውዬላታለሁኝ። ብርህን ዛሬም አላስገባም ያለችኝ። አዎ አላስገባም ስላት ምን ይሻሏል ምናምን ነገር አለችኝ እና የእናትየውን ስልክ ጠፍቶብኝ ነበረ። ጠየቋት። ይሄ ልጅ ይኸው ቤኪ የሚባለው ልጅ ማለት ነው። ቅድም ስልክ ያሳየን ይኸው ይሄ ስልክ ማለት ነው። ማሜ በትልቁ አድርገው እስኪ ማን ነው ስሙ? ማሜ ሞዴሬተሮች በትልቁ አድርጉት ቤኪን አንዴ። ከዛ ይኸውልህ እኔ ምን እንደተፈጠረ እኔ ልንገርህ። ኒያት ይኸውልህ ሙስሊም ልጅ ነች። ይኸውልህ ልጅቷ ሙስሊም ልጅ ነች። የእኛን ገንዘብ ባለመመለሱ ምክንያት እሷን ስልክ ዘግታብኝ ነው፣ እሷ ማግኘት ስላልቻልኩኝ ነው ምናምን ብሎ እሷን እንትን ሲል ጊዜ እሷን ማማት ሲጀምር ጊዜ
ኮንፈረንስ አረግ ነው። ከዛ በኋላ ዋትሳፕ ላይ ገባችና ኮንፍሮንት ዋትሳፕ ላይ ብቻ ኮንፈረንስ ኮል ተደርጎ ማውራት ጀመርን። ግሩፕ ኮል ማለት ነው። ከዛ በኋላ ይኸውልህ አልኩትኝ እኔ አንተ ጠፍተህ ብዙ ነገር ተፈጥሯል። የወሰድክብን ገንዘብ ብዙ ነው። ሁለተኛ ነገር እኔ ወንድሜ በአንተ ምክንያት ያለውን ገንዘብ እቃ ገዝቶ ልኮ ቻይና ላይ ተቸግሯል። ስለዚህ ሁሉንም ገንዘብ እንድትመልስልን እንፈልጋለን። ያለበለዛ ግን ከእሱ አካውንት ጀምሮ ይሄ ገንዘብ የገባበትን አካውንት ሁሉ አዘግተን ሁሉንም ተጠያቂ ነው የምናደርገው ብዬ ስል ደነገጠ። የተወሰነ ብር ማስገባትም ጀመረ። ከዛ በኋላ ማለት ነው በጠፋም ሰዓት ልጅቷን እኔ ነገርኳት። አንቺ የምትመልሽልኝ መልስ ሰው የጠፋበት ሰው አይደለም፣ እኔ ሚስቴ ናት ብሎ ነው ያስተዋወቀን እና ገንዘብም ስናስገባ የነበረው እቃም ሲመጣ የመጣሽ የምትቀበይ የነበርሽው አንቺ ነሽ። ስለዚህ እኔ የመጀመሪያ ተጠያቂ ማድረገውም ከአንቺ ራስም የማልወርደው አንቺን ብቻ ስለማት ነው። ሚስቴ ናት ነው ያለው። አንቺ መኪና አደጋ ደርሶብሻል ብሎ የመኪና አደጋ ፎቶ ልኮ ነገሩን ጊዜ እንድንሰጠውም የጠየቀን በአንቺ ምክንያት ነው። ስለዚህ አሁን አንቺ የምታደርጊልን ገንዘቡን እንድትመልሽልን ነው የምንፈልገው ስል ገንዘቡን እኔ ልክ ያለውኝ አለች። የሄኖክ ገንዘብ አንቺ ጋር ምንም የለም፣ ምንም አይነት የቀረ ገንዘብ የለም ስንላት አዎ የለም አለች። ከዛ በኋላ ከእሱ ጋር መጨቃጨቅ ጀመሩ። የራሳችሁን ነገር ጨርሱና እኛ ገንዘብ አስገቡልን ብለን ጠበቅናቸው። ይኸው እንደ 4 ወር ምናምን አለፈ ማለት ነው እንደ ቀልድ። እና ሄኖክ እናቱንም ሳወራት ደግሞ እናትየው አልቅሳ ነው ያወራች እና ትንሽ እንኳን ማለት የሀዘኔታ ወሬ ያወራችው እሷ ነች። አሁን ሚስት ተብዬዋ ከእሱ ጋር ልትሰራ ትችላለች ወይንም ደግሞ ትሰራለች ብዬ እርግጠኛ የሆንኩበት ምክንያት ሰው ሲጠፋ ዝም ብሎ አይጠፋም። አንድ ገንዘብ ያስፈልጓል። ሁለተኛ ደግሞ አትሊስት የሚያወራው ሰው ይፈልጋል። በዛ ሰዓት እሷ በጣም በቃ ኮልድ ሆና ምንም አይነት ነገር እንዳልጨነቀው ሰው እንደምታገኘው ሆና ነበር ስታወራ የነበረው። እናትየው ግን መሬት እየገረፈች አልቅሳ ነው ያወራች። ከዛ በኋላ ለእኔ ትናንትና ሳይሆን ሮብ ዕለት ነው። ሮብ ዕለት ቀኑም እኮ ይላል ዌድነስዴ ይላል አይደል? ሮብ ዕለት ነው ስልኳን ይላል። ሮብ ዕለት ማለት ተለያይተዋል። ታወራትም እኔ ድምጿ ላይ የሰማሁት ምንድን ነው የምንም አይደለም። ወደ አባቴ ወደ ቤት እየገባሁ ነው በልልኝ፣ ኦንላይን እያወራሁ ከሆነ ኢንተርኔት አክሰስ ማድረግ ስለማልችል ቤት ገብቼ በዋይፋይ አወራሃለሁ በልልኝ። ስለዚህ ይሄም ቀመር እንደሆነ የምታውቀው በዚህ ነው። አየህ አይደለ? ምክንያቱም ይሄ ሁላ ጊዜ ከእሷ ውጭ ትራንዛክሽን የነበረው ሰው የለም። ትልቁ ገንዘብ ሁሌ የሚገባ የነበረው በእሱ አካውንት ነው። አሁን የሚያወራው ነገር ናቲ እውነቱን ነው። አብነት ለአንተ ሁላችሁም ወይ ማሜ 100 ኪውን በሉሊት እንደገባ አረጋገጥክልኝ? አዎ አረጋግጫለሁ። 100 ሺው ገብቷል። አዎ ትሰጠኛለህ እሱን ወይስ ታስጠኝ? ማሜ እኔ የራሴን ብር ነው የተቀበልኩት። እኔ ተበልቻለሁ እኮ እያሉ እዚህ ባህር መሻገር አቅቶኝ እዚህ 1 ሚሊዮን ብሩን ባሳየህ ምን ልታደርግ ነው ታዲያ? አሁን እኔ 1 ሚሊዮን ብርማ ከገባ እኔ እሻገር ነበር። እዚህ ምን እሰራለሁ? በእኔ ብር እኔ አንተንን ላክልኝ። ታዲያ የኔን 1 ሚሊዮን መግባቱን ለማረጋገጥ ነው የመጣኸው አንተ? አንተ የሚቀመጥ ሰው ነው መሰለኝ። አንተም አለህበት በእርግጠኝነት ገባኝ። 50 ሺህ ብር የገባው 1 ብር ከገባ እኔ ህይወቴ እሰጣለሁ ስትል ማሜ እሱ እያለ ያለው ያየከውን አንተ 1 ሚሊዮን ብር በሉሊት አካውንት ገብቷል ብለህ ልትሰበስብበት ነበረ። አሁን 1 ሚሊዮኑ ጅኒቶ 1 ሚሊዮን ብር ብለህ ልትሰበስብ ነበር ወይ? በማን መሰበስበው? እኔ የራሴን ብር ነው የተቀበልኩት። ገና አቀበለዋለሁ ነው እኮ ከኔ ተቀበለ ነው። እንደዛ እንደ አማች ነው እንደምዘርፉት። አንተ ነህ እንደ ሰጠህ ለኔ ማሜ ነገሩ ሌላ ነው። ነገሩ እዚህ ጋር እያጣላችሁ ስለሆነ ይኸውልህ የተዘረፈ ሰው ነው። ሊቢያ ያለው ሰው ደግሞ ያው ገንዘቡን ወዲያው ነው የሚወረውሩ። ገብቷል? እጁ ላይም ላይኖር ይችላል። ገብቷል? ሊሰጥ አይችልም። አሁን ለምሳሌ የኔ 100 ሺህ ብሩ እሱ 50 ሺህ ብር ናለው ለቃል ነው ይሁን፣ ችግር የለው። በቃ 100 ሺህ ብር እኔ የተላከው የኔ ብር እንደሆነ አመነ። 1 ብር አልገባም ነው ያለው።
ይሄ ልጅ አሁን 1 ሚሊዮን መግባቱን ለማረጋገጥና ሄዶ ሊተሳሰብ ነው የመጣው በእርግጠኝነት። ይህም ጥንብ ደላላ ነው ያስታውቃል። ማጋጫ ሳጋጭ እመኑኝ። ራቁት ፎቶ አለኝ። ለማንኛውም ማሜ እኔ የመጣሁት የእህቴን ንጽህና ለማውጣት ነው። አንተ በፈለግ ንጽህናማ ይኸው እናስገባው እኮ ብራዘር፣ አሳየውክ እኮ 100 ኬን አስገባልኝ አልኩህ። እሺ አይ 1 ሚሊዮን እኮ እኔ የራሴን ብር ነው ማሜ፣ የራሴን ብር ነው ብር ወስዶብኝ እኔ እዚህ ቀርቻለሁ። ሄኖክን አስገባው። ይኸውልህ መቶልሃል። ለምን አታስገባው? የቱ ነው የራስህ? ሌላ ሰው ነው እግዚአብሔር ረኝ። ማሜ ምን አለ መሰለ፣ በህጋዊ መንገድ ራሱ ማለት ነው አንተ ለሱ ልጅ ያስገባኸው ይሄኛው ልጁ ጠይቆ አይደለም፣ ሄኖክ ነው የላከልህ አካውንቱን። ገባህ? አይ አሁን ይሄ ልጅ እያለ ያለው እንደው ማሜ የራሴን ብር ነው የተቀበልኩት። እነዚህ ሰዎች እንደ ቤተሰብ ነው እየነገርኩ ነው እኮ ብሩ። እነዚህ ሰዎች እንደ ቤተሰብ ያላቸውን ትስስር በተንተን አለብን እንጂ ገባህ? 1 ብር እንዳልገባ የእህቱን ንጽህና ለማውጣት ሲመጣ እኔ መታወቂያ ያሳየሁት። ከዛ በኋላ እሱማ ተልኮ የኔ ብር ነው አለ። ልብ በል ሉክ አሁን ልኮልኛል። ሄኖክ ሌላ ባሳየው ሄኖክ ነው ገና ቀሪ ብር አለኝ። ቀሪ ብር ላይ ይልክልኛል። ምንድነው ቶሎ አውጪ ለማለት ነው። ወላሂ ላዚም አንተ ጥንብ ደላላ እመነኝ። እኔ ሀቄን ግን እቀበላለሁ። ከእኔ ተቀብለክ ገባ። ቆይ ማሜ ነገር ስማ ማሜ እዚህ ጋር አንተ 1 ሚሊዮን ብር ሰውዬ ስማ፣ የት ባል ነው እኮ ሄኖክ ኒያት የምትባሏ ነች። አይ ማሜ ቆይ እንትን ማለት ነው እዚህ ጋር እግዚአብሔር ናቲ የሚጠቅመን ሰው ነው። ማሜ ናቲ የሚጠቅመን ሰው ነው። ለማንኛውም ናቲ ሉሊት በማሜ ማሜ የላከለት ብር አለ። በሱ ጉዳይ ልጠየቅ ትችላለች። እንግዲህ ያው የሚሆኑን ነገር አብረን ማሜ አዳምጠኝ። ማሜ ላስረዳ። ማሜ አሁን ናቲ የመጣው ናቲ ማለት ሄኖክ ብር በልቶት ነው። ሄኖክ ናቲ ማለት ነው። ስንት ብር እንደበላ አሩ ነው። ናቲ ስንት እንደተበላ አላውቅም። እና ተበላ ብሬን ስጠኝ ሲለው ለካሌብ እንትና እንዳስተላለፈለት አላ ኢትዮ ምናምን የሚባሉት 50 ሺህ ብር እንዳስተላለፉለት ይኸው እዚህ ጋር አንድ ቼክ አድርጉት እስኪ። ቆይ አንተ ዝም በል አንተ ተው፣ አንተ ነገ ትጨርሳለህ። ለሄኖክ የካሌብ እነ ኢትዮ ፋሚሊ የሚባሉት ለካሌብ ፋሚሊ እንዳስተላለፉለት 50 ሺህ ብር አንተ ደግሞ ፕሬዚዳንት ማሚ ደግሞ ለናቲ ያስተላለፍክለት ማለት ነው። ሶ ናቲ አሁን ብሩን ይዟል፣ ሄኖክ እንደሚቀረው ማለት ነው። ለማንኛውም ከኔ ጋር ፎቶም ከፈለክ ስክሪንሹትም ከእሱ ጋር ያወራሁትን ምናምን ከፈለክ ሁሉንም ነገር ማሜ እሰጥሃለሁ። ችግር የለውም። እንግዲህ ብዙ ችግር ያለብኝ ሰው ነኝ። እዚህ ተበልቼ ስንት ዓመት የቀረው ሰው ነኝ። ዛሬ ነገ እየተባልኩኝ የቀረው ነኝ። ይህንን ለመናገር ነው የገባሁት። አመሰግናለሁ። ችግር የለም። አንቺ ማለት ነው አሁን እንደምታደርጊ ታውቂያለሽ። እዚህ ጋር ካለኑ ሰዎች ፎሎ አድርጊንና ያለውን መረጃ አንቺ ጋር ላኪልን ብራዘሬ። ከዛ በኋላ ነገ ደግሞ አንቺ እህትሽን ሊያትን ይሄ ብር የገባው ላይ በእንትን ስለሆነ ባንክ አካውንቷ ሲሰጥ ሌላ ወንጀል ስለሚመጣባት እሷን ሂጂ ይበላት አንተም ነገ ማለት ነው። ችግር የለውም። ሂጂ እምላታለሁ። ምንም ያው እኮ ነገ ሂጂ ከእኔ የምትፈልጉትን ነገር እኔ ትብብር ምንም ችግር የለውም። ቪዲዮ ምናምን የተባለውንም ብትልክልን ደስ ይለኛል። ወይ ለማሜ ላከው ወይ ለአብነት ላከው፣ ለአንድ ሰው ላከው። አሁን ነው አብነት ተቀበለው እስኪ ቪዲዮን። ለማንኛውም ቪዲዮን ብትልክልን አሁን ፎሎ አድርገና ቴሌግራም አለህ? በምን ዋትሳፕ ላይ በቃ ልክልሽ፣ ቴክስት አደርግልሻለሁ። እሺ ማንን ፎሎ እኔም ፎሎ አድርጊና ቴክስት አደርግልሃለሁ። ማሜንም ፎሎ አድርጎ ናቲ አድርጌዋለሁ። ማሜ ፎሎ መልስለት። አሁን ለማንኛውም የሊቢያ የተበሉ ወንድሞቻችን እህቶቻችን ነገ ኢንተርቪው እንግዲህ አማቺ ከአባቴ ፎሎ አድርገዋል። ማሜ ኢንተርፖል አባቴ አስበዋል። ቁጥር 1 ማለት ነው ሊቢያ ላይ የሚያለቅሱት የሚያስገርፍ የሚያዘርፍ በዚህ ምድር ላይ ቁጥር 1 ማን ነው ታውቃለህ? ወላሂ ላዚም ሄኖክ ነው። ሄኖክና የሄኖክ ቼን ሚስቱ የሚስቱ ወንድም ዘመዶቹ ምናምን ገባ። ቆይ አንድ ማሜ አንድ ጥያቄ እንጠይቀው። ትክክለኛ ስሙ ማን ነው? ይሄን ነገር ሄኖክ ነው። በከዘራ እስከ ብሩክ እየተባሉ ነበሩ። እናንተ እኮ ለወሬና ለነገር ይቅርታ ማሜ አዳምጥ። ሊቢያ ያላችሁ በደላ ላይ ተንከራተታችሁ አዲስ አበባ እኮ ልጆችን አሳግቶ የአብነት ልጆችን ሲደራደር ነበር እኮ።
በሽምግልና ነው እኮ የጨረሱት። ያ ቃል ይሄ ገባ ኤቭሪ መረጃ ማለት ነው። እናያለን አብረን። አየህ ነገርኩት እኮ ቀን ነግሬው ነበር። አላህ የሰው ልጅን በድለ የሰው ልጅ ላይ መሰራው ግፍና ተንኮል ገባክ? ልክ ማለት ነው። ዋንጫውን ሲሞላ ፈጣሪ ጋር ከኔ ጋር ያጋጫል። ከኔ ጋር ባይጋጭ የሆኑ ነበር እንዴ? ማን አለ? እኔ ፕሬዚዳንት ማሜ ይባላል። አሁን ሊቢያዎች ድምፃችሁ ሊሰማ ነው። ሰዓታችሁ ደርሷል። ለመኑ አብረን እናያለን። ሊቢያ ላይ የተበደላችሁ ቅድም መረጃ ስትልኩ የነበራችሁት አንዳንድ ቦታ ላይ እሱ ሊኖርበት የሚችል ቦታ እሱ የሚቀርበው ኤቭሪ ማለት ነው። ሊቢያዎች አሁን ፎሎ አድርጉኝ፣ እርስ በራስ ሼር ተደራረጉ። ኖ መረጃ አምጡ። መረጃ ብቻ ለኔ ስጡ። ሌላውን ከህግ ጋር እንዴት አስታክኬ ቼናቸውን ኢትዮጵያ ላይ ያላቸው ቼን፣ ሱዳን ላይ ያላቸው ቼን፣ ግብፅ ላይ ያላቸው ቼን ከኢትዮጵያ እስከ ሊቢያ እንዴ እየመጡ እኮ ሁልጊዜ ማለት ነው እዚህ ጋር የሚያለቃቅሱት። በጣም እኮ ቢገርም ነው። በጣም የሚያሳዝናል ወላሂ። እስኪ ናቲ አንተም ትክክለኛ ሰው እንደምትሆን ተስፋ አደርጋለሁ። እንዳልተከታተልክም ተስፋ አደርጋለሁ። ምንም መረጃ ነገ እንዳልሰማት ያለህን መረጃ ላክልኝ በውስጥ። እሺ ብራዘር፣ ችግር የለውም። ፎሎ አድርጌያለሁ፣ እልክልሃለሁ። ሁሉ ነገር ለአንተ ለራስ እልክልሃለሁ። ባለቤቱ ስለሆንኩ እልክልሃለሁ። አብሽር። ማሜ በአንተ ብር ምክንያት ዓለም አቀፍ ወንጀለኛ ልያዝ ነው እንዴ? ይሄ እኮ ዓለም አቀፍ ወንጀለኛ እግዚአብሔር ባይዘው ይሄ ኬዝ እንደ ቀላል ኬዝ አይደለም።